ቀጣይ ፍናን ሂድሩ ፍናን ቆንጆ ነች አይደለም ስለ በጣም ቆንጆ ነው በጣም ግን ደግሞ በጣም ገና ነች እድሜ ላይ ለዛ እድሜ ላይ ገና ነች እኔ እንጃ ዓመተ ምህረቱ ትዝ አይለኝ 20 ስንት አንድ እድሜዋን እኮ አታስታውስ እድሜዋን ማያስታውሰው እንዴት ነው እድሜዋ ገና ነው ብትል አውቃ አይደለም የረሳችሁ ልጅ ከሆነችማ ትናገር ነበር እድሜዋን በስተክል ወይ ይፎግሩኛል ብላ ይሆናል የምርም ልጅ ናት ልጅቷ አይ ልጅማ ልጅ ትመስላለች ልጅ ግር ነገር በጣም ነው የምታምረው ልጅ ግር ይባላል እንደዚህ አይነት ልጅ ግር ማለት ገና ልጅ ናት ግን በቃ ታድጋለች አንተ ስላልኩ አለ የምታድገው ታድጋለች የመጣሪ ዘፈን ላይ ነበር ማሬ በዛ የታወቀችው በቃ በጣም ነበር እዛ ላይ በጣም ቆንጆ የሆነች እኮ በስማ ልጅ ነበረች በዛ ሰዓት ታስታውቅ ነበር እኮ ማለትም በዛ ሰዓት 19 ዓመት ነበር ከበቃ ከዛ 18 ዓመት በዛ ሰዓት 18 ዓመት ነበር በዛ ሰዓት እኛ እድሜዋን እንገምት እያልኩ ነው ገባ ኦኬ እድሜዋ ወደ 22 17 ሩብ ተኩል አሁን አይ በዛ ሰዓት 18 አውለቶ አሁን ቢያንስ 22 ነው 17 ከሁለት ወር ከ3 ሳምንት ነው እናንተ በጣም ፕሪሳይዝ አድርጌ ስጠራው ማለት ነው የእናንተ እድሜ ቁጣሪ ሆነን ቀረናል እናንተ ለምን በስርዓት አታወሩ ምትቢያችሁ እኮ እኛ ግራ ታጋቡን እኛ እኮ ብቻ እሺ ስንት ተሰጣጣል ከ10 ላንተ ከ10 እኔ ያው ስለምትበልጥ 9 ይሰጣጣለሁ እኔ ደግሞ 9.5 10 አልሰጥሽም ለምን ባለፈው ዲሜሽን ስላላወቅሽ ስለተነጋገረች ብቻ 5 ቀንሻል በጣም ቆንጆ ነው ግልጽ ነው በስማ ለማንኛውም ቆንጆ ነሽ በቃ ቀጣይ አንያት እንጂ ፊቷ ራሱ አይታይም ማናት የሼፍ ዮሐንስ ባልተቤት ልጅ ማርያምን ሄርሜን ሉ እቺ እናት ነው ሁሉ ነገር አለ ባትገለባበት በጣም ባትገለባበት በተለይ በእውነት ሰርከስ በራቁት ቁጣ ሳይላል ምን ሆነሽ ነው ይሄው ይሄ ፎቶ ራሱ ወይ ገርባል ገለበችው ወይ ለብሳ አለበሰችው እሺ እቺ ልጅ እኔ ብዙ ነገር አወራለሁ ስለዚህ ለምን ልጅቷ በጣም ሌላ ታሪክ ውስጥ ነው ከዚህ ሶሳይቲ ጋር መሄድ እንትን የላትም ብዬ ነው የማስበው የምራው ስለ አለን አንተ እኮ የኛ ሶሳይቲ እኮ የማይቀበለው ነገር አለ ቆይ ምንድነው ፖይንቱ ተገልብጣችሁ ስትነሱ እኔ ግራ እኮ ብዬው በጣም እኮ ነው ግራ የሚገባ እንትና ያቺ እንደምናለች ዊሃማ እቺ ናት ያስለመደቻት አንተ ዋሉ መሰለኝ የልምድ ልውውጥ አድርገው ብቻ ስንት ሰጣታለህ ለዚች ይሄ 3.5 ይበቃል እንጂና እኮ ነው የተባልከው 3.5 ይላል 3 አድርጌላታለሁ 3 ለኔ በቃ ደስ አትለኝ ነው እኔ በጣም እንደናኝ ለዛ 8 ግን ደስ ማተለኝ አውቂያት ምናምን ሳይሆን እንዲህ ስትታይ ደስ አትለኝ ሁኔታዋ ነው ትቅበጠበጣለች በጣም እሺ ለኔ 6 አድርጌላታል ቀንሻለሁ በቃ ሁኔታዋ ስላስጠላኝ ተገልብጠሽ መነሳቱ 2 ቀንሶብሻል ማስተዋል ማስተዋል ተቀብጣለች በጣም ምን አስተራለች እሱማ ደግሞ ቆንጆ ነች በጣም እስከ ጥግ ነው ወጣ ግን እንደውም ማስተዋል አትቀብጥም እቺ እኮ ቀበቅብጥና ደስ ይላል ያስጠላል እኔ የትኛው ቆይ እንደርስበታል እሺ እቺ ቀበጥና በጣም ደስ ትላለች በቅብጥና እና እኔ ከ10 ለማስተዋል ወደ እኔ 9.6 9.6 ይበቃሻል እኔ 9.5 ጥሩ ሬቲንግ ነው የሰጠው እኛ የሚገባው ስለ መስፈርቶች አለን እኛ ጭንቅላታችን ውስጥ መስፈርቶች ነጥቦቹ ሚኒንግ አላቸው ባይዙ ነጥብ 2 3 እና የሚባሉት በኋላ ተደምሮ እና ለማስተዋል እንተጣ 9.53 ነው የሰጠው ለማስተዋል 9.6 ሰጥቻለሁ እና በቃ ቀበጭ በደንብ እሺ ቀጥይ ያምርብሻል ቶሎ አግቢው ለጂ ምናምን ታፍተብ
ሩታ መንግስታ ሩታ እኔ በጣም የወደድኳት መቼ መሰለህ ረቡኒ ላይ እንትን ሱሴ ነው መስሎ ፍቅር ማጋጣሚ ብቻ እሱን ፊልም እኔ ፖስተር ማስገባቸው ይገኛል በጣም ነበር የተነጀ ሚስታ ታምር ነበር አሁን ግን መላጣውና ልጅ በዛው ወፍራል አሁን ወልዳለች አግብታለች በዛ ትልቅ ሰው ነች ሩታ ግን ደስ ትላለች ቶሎ ነው የተዋወቅናት እንትን በሚለው ፊልም ላይ ፍቅርና ገንዘብ ነው እዛ ላይ በደንብ የታወቀችው እኔ ያወቅኳትማ ረቡኒ በሚለው ረቡኒ እኮ ቆይቶ ነው የወጣው ከፍቅር በአጋጣሚ ላይ ቆይቶ ነው የወጣው ነው ግን እኔ ያወቅኳት ረቡኒ ላይ በጣም ደስ ትላለች አዎ እና ከ10 ስንት ሰጣት ለሩታ እኔ ፐርሰናሊቲው ምናምን በቃ ሁሉ 10 እኔ 9.9 ነጥቤን ለመጥራት ያለው ፍላጎት 9.9 አንደኛ ነሽ በቃ አረጋግጠንልሽ ሩታ ደስ ትላለች ዋው ብሩክቲ አይ በጣም ትንሽ ስለ አዎ ብሩክቲ አሪፍ ነች ቁንጅን በጣም ታምራለች አቋሟ ሁላ ላይክ የሰጠን አላት በቃ እሷ ደስ ትላለች አንድ ደስ የማይል ነገር ግን አለ ምን ስለ ያ ቪዲዮ ካየሁ በኋላ ነው በጣም በቃ አዎ እንደዛ አታርጊ ማለት ነው አትመልሽ ለሰው መጽሐፍ አንብቤያለሁ እሺ ቪዲዮ ላይ ትናገራለሽ አዎ እውነት አንብቢ አነበብኩልሽ አትናገሪ ከሰዎች ጋር አዎ አትሰዳደኝ በጣም አንቺ ትልቅ ኩልሽ ነው ፕላትፎርም መናቅ አሪፍ ሴሌብሪቲ ስታተስ ላይ ስላለሽ ናቂያቸው በጣም ናቂያቸው በቃ ምን መልስ አትስጫቸው ሲሰለቻቸው ይተዋል እና ከ10 ስንት ሰጣት ነበርቲ በጣም አሞጋበስንሽ 7.8 ስንት ሙላዋ 8.2 ሙላ ያንዴ ወልጫ 6.8 ሙሉ 6.82 ነሽ ከ10 እኔ 7.7 ሰጥቻታለሁ 7.74 ታርባለች አሪፍ ነው ያልገባ እሺ 7.74 አይ ደስ ያለሽ እሺ ቀጣይ አናን ታሪክ አንዴ በአካል ስላገኘው አላገኘኋትም በእርግጥ አየኋት እንጂ በጣም ልዩነት አለው ታውቃለህ ከእኛ ዶክተር አብይን ሳያሳፍርቂ ስንት ሰው ዶክተር አብይ ከርቀት ላይ ማይቸው በመኪና እያለ በቃ እየፈጠረ ነው ግን ያለፈው ግን እየደራ አላውቅም ብቻ እያለፈ ነበር በመኪናው ቤት እያልኩ ዶክተር አብይ ነው ብቻ የተነፈሰው አየር ተብቻለሁ ትላለህ አናን ደስ ትላለች በጣም ምሳሌው ፊት ደስ ይላል አንቺ በጣም ደስ ያለሽ ባህሪዋም ደስ ይላል ፖስቶ ቪዲዮ ፎቶ ኢንስታግራም ላይ በጣም ደስ ይላል ልጅ አላታ አሁን ግብዳ የሆነች እኮ ልጅ ወልዳ እንጂ የሆነች እኮ ትንሽዬ ነገር መሰለኝ አንተ ደግሞ ምንም ትንሽዬ ብለህ በስማ ዳናኔ 9.9 ሰጥቻለሁ አንድ ለምን ተቀነስ ባላክ 0.1 ከሩታ እኩል እንኳን ለምን ሩታ ረቡኒ ሰርታለች ረቡኒ እንደዛ አክታ በጣም የሚገርም አክቲንግ በጣም እኔ ለሃናን አይ ኖርማል ነው ለሃናን 9.35 ሰጥቻለሁ 9.35 አዎ እሺ ማናት እቺ ያቺ ነች ዋው እንትና ናት ፍሬያት ፍሬያት ቆንጆ ነች በጣም ከለሯ በጣም ነው ያው በቃ ቦዲዋም አሪፍ ጸጉሯ በጣም ደስ ይላል ደግሞ ባለሀብት ነች ምንድነው ከባለሀብትነታቸው ጋር እንዴት ለፍተው እንደሚያመጡ ስለማለት ነው በጣም እስከተወሰነ ጊዜ ነው ከዛ በኋላ ግን አይደለም ለማንኛውም ፍሬያት በጣም አሪፍ ነች ታምራለች ባይ በቃ ምንም አቺ አክቲንጉም አላት ቢዝነስ ላይ በጣም ጎበዝ ነው ማይክ በቃ ቻስር ነው አሪፍ ፊልም ሰጣ 9.92
ለኔ 10 ሰጥቻለሁ ለምን አንድም 10 አጥቅም ሰጥቻለሁ እሺ 10 እሺ 10 ሆናለች ማለት ነው እንደዛ ውስጥ ይሻል በቃ ወይኔ ዘቀበጧን ቀበጥ በጣም ቀበጥ ደስማ እቺ እናቴ ትሞት ምንም ተገልብጣ እንኳን ምንም አይመስለኝም ላይክ ምንም ማለት ነው በጣም ነው የምታምረው ልጅቷ በጣም ቆንጆ ልጅ ነው ስለ እስከ ጥግ ናት በቃ ላይክ በጣም እንትና አለች ፈናን አለች እቺ ያት ስኪማ በጣም ነው እንደለው ማለት በጣም አየናት ለማንኛውም ምን ያሰብ ሰጥቻለሁ ቁንጅና ሳንቾ ዘፈን ላይ ባሰሪ ኖሮ 10 ሰጥሽ ነበር 9.5 6 ሰጥሽ ሳንቾ ዘፈን ላይ ስለሰራች ሳንቾ ጋር ሰርታለች ናይገርቺ ኦኬ ነው ለዘፈን ላይ ታናሞ ላይ ኩሶ ነው 3 ነጥብ ሳንቾ ላይ መስራትሽ ግን ትንሽ አወረደ ትንሽ 9.5 ሳያት ደምሴ ማለት ነው መች መሰለ ከሳያት ደምሴ ጋር ፍቅር ያዘ የድሮ ዘፈን ታስውሷል አስተናጋጅ ወዳና ምትነጋለስ ምናምን በቃ ላለበ እሱ ዘፈን ላይ ታውቃለህ ወደ ኋላ ተመለስኩ ትንሽ አይሰማ እሷ ማለት ነው እሺ በጣም በቃ በጣም ከውሃ ውስጥ ወጣ ራሱ አይተፋል እነሳሩን እኮ ከውሃ ሲወጡ እኮ አየናቸው እንዴ አይጣ መጎጥ የማሽቃበጥ እንግዲህ ብቻ እንጃ እኔ ሴትዮ ለኔ ኦፍ ደን በቃ አላ በቻት አንደኛ 10 በዛ ላይ አንደኛ 7 በዛ ላይ አንደኛ ነው እንደሱ አይነት ሴት የለም ኢትዮጵያ ውስጥ ስለዚህ አንተ ላይ ቀርባይቻት ፋና ላይ ፊቷን እያየሁት ይገርማል ምን ነገር አቃላ ኖር ናቹራል እስኪ ነው እና አረ በጣም ስማርት ነች በጣም እና 10 ከ10 ፈተናታ ሳሮን ዞረሽ መጨረሻ ላይ አንቺ ከተልሽ እኔ ለዚች ምን መሰለህ ነው ቂጥ እንደዚህ ባይኖራት ሼፕ እንደዚህ ባይኖራት በስተክል ቺፕስ ጣባሽ ምናምን ነው በስተክል እግዚአብሔር ሲኖትራክ ይላላት ማለት አረ ፊቷ ምን ለፊቷ ብቻ ራንክ እንስጣ ለፊቷ ከሰጣን ፊቷ እንደዚህ ነው ፊቷ 0.62 ሰጥቼሻለሁ ለፊትሽ 0.26 አይ 6 አድርግ በጣም አሳነስ እሺ ፊቷን እግዚአብሔር ያውቃል እንትኗን ባህሪዋ ጋር ስንዞር ደግሞ 2.6 ሰጥቼሻለሁ ለምን ባህሪሽ በጣም የተመታ ነው ይናራኒ እንደሳየው እንግሊዘኛሽ እኮ እሱን እኮ ነው ያልከለው ባህሪያቱ ከእንግሊዘኛ ጋር ተደባለ አንቺ እንግሊዘኛ እኮ ብታይ ይሻላል በቃ ምን አለብሽ አማርኛ ኢትዮጵያ ውስጥ አንድ ደግሞ ጎንደሬን ይሻላል እንዴ ጎንደር አይ ግን እንግሊዘኛ ሽል አስተካኪ አይደለም ታዩ ወይም አንደኛሽን ታዩ በቃ እኔ እንጃቺ ሊሴንጀ ልካለች በብዙ መንገድ ሳሮ ቂጧን 10 ሰጥቻለሁ ለምን 10 እንደውም በጣም ስለበዛ ነው ቀንሽዋል ስለበዛ ቂጥሽ በጣም እንደውም እኔ ያስፈራል እኮ በጣም ትልቅ ነው ላይክ በጣም ቀንሽዋ እኔ እንጃ ለሷ በጣም በተለያየ ቦታ ነው የሚሰጣት ሬቲንግ ገብቷል አይ ግን በአጠቃላይ በሁሉ ነገሯ ካየናት 4 ሰጣታለሁ እኔ 3.9 ሰጣታለሁ እኔ ደግሞ እኔን ነጥብ ጨምር 4.43 ተብያለሁ እኔ ነጥብ ልጨምር ይላል እሺ ሳሩ ብዙ ነገር እንደውም አላወራም ሳሪና ነው ጸጉሯስ ብትል አይደለም እኔ እኮ እሷ እኮ ባህሪዋ እኮ ነው የሚያናደው እሷ እሺ እኮ መፈመስ አክቲንግ ደግሞ አትችይም ምን ግልጽ ምንም ፕሮዲዩሰር እኛ እኮ እናውቃለን እና ፕሮዲዩሰር እኮ የሚያሰራው መስፈርት አለ እናንተ አታውቁም ሰዎች ጥበብሽ ምናምን እኮ እዚህ ጋር ምንም ለነገሩ ያም ጥበብ ይፈልጋል ግን ሰጥቷታል ባክህ ጥበቡ እግዚአብሔር ሰጥቷታል ማለት ከዚህ በላይ ደግሞ ተጠቅማበታለች ጸጋዋን ተጠቅማለች እሱ ግን እውነት እኮ ነው ጸጋዋን ፈጣሪ ሰጣት ተጠቀመችበት በጣም እንጂ በእውነት አንድ ሰው በዚህ ፊትሽ ምን ትሰራለሽ እንዳለ አይደለም እሺ አክቲንግም አትችይም አዎ ደግሞ ጊዜው የምታወራው እንዳለ በቃ ፊልሞቹ ላይ የምታወራው ጊዜ ደግሞ አይገባም ነው እንጂ ጭራሽ እኔ ፊልሙ እኮ አይገባኝም ማለት ይቻላል እኔ በርግጥ እሷን ፊልም ገብቻ ይቻላል ግን
በሚም ምናምን ሳይ በጣም ያሳፍራል። ቲክቶክ ላይ አጫጭር የሷ ቪዲዮዎች ነው ብቻ ግን ተስተካከል ሴትዮ ሳሮን ከዚህ በኋላ እንድናይሽ የምፈልገው ክሊፕ ላይ ይሻላል። በቃ ሰውነትሽ ዝም ብሎ ለማየት ነው እንጂ አንቺ እያወራሽበት አይሄድም። አታውሪ እግዚአብሔር እንደዚህ ብቻ ልክ ሰው ምናምን ሲያናገርሽ እንደዚህ በቃ ለምን በዛ ፊት አውርታ በዛ ባህሪሽ ወደ ሰላም መብራት እሺ ፕሮግራማችን ይሄንን ይመስል ነበር። በቀጣይ ፕሮግራም እስከምንገናኝ ቻሌንጅ ምን እንደምንሰራ ንገሩን እስኪ። ቀጣይ ኮሜንት ሲጻፍ ኮሜንት ግን ለሮማንስ እንሰራለን እንደ ማንኛውም ዩቲዩበር እንደ ማንኛውም ኢትዮጵያዊ እንደ ባህሉን ለምን ታጠፍታለህ? ለምን ባህላችን ታከሽፋለህ?